ይሄኛው ቻናል ብቻ በ2024 ከ467 ሚሊዮን ቪው በላይ ማግኘት ችሏል። በዚህ ቪዲዮ በሶስት የተለያየ ቻናል ምን ያክል ገንዘብ እንደሰራው አሳያችኋለሁ። ከሁሉም ቻናሎች በሎንግ እና በሾርት ቪዲዮ በደንብ ፐርፎርም ያደረጉትን እየመረጥን ምን ያክል ገንዘብ እንደሰሩ እናያለን ማለት ነው። በተጨማሪም ደግሞ እያንዳንዱ ቻናል ላይፍ ታይም ምን ያክል ገንዘብ እንደሰራ አሳያችኋለሁ። በመጨረሻ ደግሞ ከሎንግ እና ከሾርት ቪዲዮ የትኛው እንደሚሻል እናነጻጽራለን ማለት ነው። ቀጥታ ማነጻጸር ባይቻልም የተለያዩ ክራይቴሪያዎችን እያስቀመጥን እያነጻጸርን እናያለን ማለት ነው። ምክንያቱም ሎንግም ሾርትም ቪዲዮ የየራሱ የሆነ ጥሩ ነገር ስላለው፣ በመጀመሪያ ግን እንደመነሻ እንዲሆነን ዩቲዩብ በ1000 ቪው ምን ያክል ሊከፍል ይችላል የሚለው እናያለን። በ1000 ቪው ከ1 እስከ $25 ሊሰራ ይችላል። ያ ማለት ደግሞ ሁሉም ቻናል እንደዚህ ይሰራል ማለት ሳይሆን እንደ ቻናላችሁ ዲፔንድ ይሆናል ማለት ነው። ገንዘቡ የሚጨምርበትም የሚቀንስበትም የተለያዩ ፋክተሮች አሉ። ለምሳሌ አርፒኤም እና ሲፒኤምን መውሰድ እንችላለን። ባጭሩ አርፒኤም እና ሲፒኤም ማለት ዩቲዩብ 45%ን ከት ካረገ በኋላ ለኛ የሚሰጠን ማለት ነው። ሲፒኤም ማለት ደግሞ አድቨርታይዘሮች የሚከፍሉት ማለት ነው ባጭሩ። ስለዚህ በአርፒኤማችሁ መሰረት የምታገኙት ገንዘብ ከፍም ዝቅም ሊል ይችላል። ከፋክተሮቹ የተወሰኑትን ለመዘርዘር ያክል የመጀመሪያው የናንተ የኒቻችሁ አይነት ይወስነዋል። ሁለተኛ ደግሞ ኦዲየንስ ሎኬሽንም ይወስነዋል። ምክንያቱም ሃይ ሲፒኤም ያላቸው ሀገሮች አሉ። ለምሳሌ ዩኬ፣ ካናዳ፣ ዩናይትድ ኪንግደም እንደዚህ አይነት ሀገሮች ላይ የናንተ ቪዲዮ በደንብ የሚታይ ከሆነ አርፒኤማችሁ ይጨምራል ማለት ነው። በተጨማሪ ደግሞ ቪዲዮ ለእንግሊዛችሁ ማተር ያደርጋል። ቪዲዮአችሁ በረዘመ ቁጥር ብዙ ማስታወቂያዎች ይገባሉ ማለት ነው። ለምሳሌ ሃይ ፔይንግ ኒች ከሚባሉት ውስጥ አንደኛው ፋይናንስ ነው። ከ10 እስከ $22 ሊሰራ ይችላል ፐር 1000 ቪው ማለት ነው። በጣም የወረደና ዝቅተኛ ኒች ከሆነ ደግሞ ከ0.5 እስከ $3 ሊሰራ ይችላል። ለምሳሌ ሃይ አርፒኤም ያላቸው ኒቾች እንደ ቴክኖሎጂ፣ ሜክ ማኒ ኦንላይን፣ ፋይናንስ፣ ሪል ስቴት፣ ማርኬቲንግ፣ ኢቭን ቱቶሪያል ቪዲዮ ራሱ ሃይ አርፒኤም አላቸው። አሁን ዩቲዩብ ስቱዲዮ ውስጥ ገብቼ ላሳያችሁ። ቪዲዮን ከመጀመራችን በፊት ግን ለዚህ ቻናል አዲስ ከሆናችሁ አሪፍ የሆኑ ነገሮችን ፖስት እናደርጋለን። ከኦንላይን ቢዝነስ ጋር የተገናኘ ነገር ፖስት ስለምናደርግ ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። በተጨማሪም ደግሞ ቪዲዮ ለብዙ ሰው እንዲዳረስ ላይክ ያደርጋችሁ ጀምሩት። ለምሳሌ ይሄኛው ቻናል ቅልቅል ነው። ሎንግም ሾርትም ቪዲዮ አለበት። እዚህ ጋር እንደምታዩት በአንድ ወር 9.2 ሚሊዮን ቪው አለው አንድ ላይ ሆኖ ማለት ነው። የሾርቱም የሎንግ ቪዲዮም አንድ ላይ ሆኖ 30k ዋች ታይም አለው። ፕላስ ደግሞ 4000 ሰብስክራይበር ማምጣት ችሏል። ስለዚህ ይሄኛውን ደግሞ ላይፍ ታይም አድርጌ ላሳያችሁ። ላይፍ ታይም ስናደርገው እዚህ ጋር እንደምታዩት 437 ሚሊዮን ቪው አግኝቷል ማለት ነው። ዋች አወሩ ደግሞ እዚህ ጋር እንደምታዩት 2.7 ሚሊዮን ይላል። አብዛኛው ሰው የሚያስበው እዚህ ጋር የሚታየው ቪው በዚህ ሁሉ ገንዘብ የሚሰራ ነው የሚመስላችሁ አብዛኛው ሰው። ነገር ግን እንደዛ አይደለም። ይሄኛው ከዚህ ውስጥ ቫሊድ የሆነው ቪው ብቻ ነው ገንዘብ ሊሰራ የሚችለው። ለምሳሌ አሁን እዚህ ውስጥ የኢትዮጵያ ቪው ካለ ያው ታውቃላችሁ ማስታወቂያ ስለሌለ ምንም አይነት ገንዘብ አይሰራም ማለት ነው። አሁን ደግሞ ሌላኛውን ቻናል ላሳያችሁ። ለምሳሌ ይሄኛው ቻናል ደግሞ እዚህ ጋር እንደምታዩት 5 ሚሊዮን ቪው አለው በአንድ ወር ውስጥ ማለት ነው። ላይፍ ታይም ስናደርገው እዚህ ጋር እንደምታዩት 71 ሚሊዮን ቪው አለው። 377 ዋች አወር ማግኘት ይችላል። በተጨማሪም ደግሞ ከ90,000 ሰብስክራይበር በላይ ማግኘት ይችላል። ሶስተኛውን ቻናል ደግሞ ላሳያችሁ። ይሄኛው ቻናል ደግሞ ቅልቅል ነው። ሎንግም ሾርትም ቪዲዮ አለው። በዚህኛው ቻናል ቴስት ለማድረግ ብዬ አማርኛም ሰርችበታለሁ። አማርኛ ቪዲዮዎችም አሉ፣ እንደገና ደግሞ የኤአይ ቪዲዮዎችም አሉ። ቴስት ለማድረግ ብዬ አቀላቀይበታለሁ። ስለዚህ እሱን ማሳያችኋለሁ። እዚህ ጋር እንደምታዩት በአንድ ወር ውስጥ 3.3 ሚሊዮን ቪው አለው። ሰዓቱ ደግሞ 8000 ሰዓት ማግኘት ይችላል። እዚህ ጋር እንደምታዩት ደግሞ ብዙም አልሰራውበትም። ይሄኛውን 1800 ሰብስክራይበር አግኝቷል ማለት ነው በወር ውስጥ። ላይፍ ታይም ስናደርገው ደግሞ ይሄኛውም ኦልሞስት 71 ሚሊዮን ቪው አለው። ዋች አወሩ ደግሞ 381000 ዋች አወር ማግኘት ይችላል። ሰብስክራይበር ደግሞ ከ94000 ሰብስክራይበር በላይ ማግኘት ይችላል ማለት ነው። ስለዚህ ከእያንዳንዱ ቻናል አሪፍ ገንዘብ የሰሩትን እየመረጥኩኝ ያሳያችኋለሁ ማለት ነው። ቻናሎችንም አላሳያችሁ ኦዲየንስ ከኢትዮጵያ እንዲበዛ ስለማልፈልግ ነው። ለዛሬ እነዚህን ሶስቱን ካሳዩዋችሁ ሌላ ጊዜ ደግሞ ሌሎችን ቻናሎች ያሳያችኋለሁ። በመጀመሪያ ሾርት ቪዲዮ መሰራበትን ቻናል አሳያችሁ። በጣም ብዙ ቪው ያገኘው ቪዲዮ ይሄኛው ነው። እዚህ ጋር እንደምታዩት 40 ሚሊዮን ቪው አለው። ላይፍ ታይም ነው እዚህ ጋር ያደረኩት። ይሄ ቪዲዮ ብቻ 63000 ሰብስክራይበር ማግኘት ይችላል። የሰራው ገንዘብ ደግሞ እዚህ ጋር እንደምታዩት 367። ገንዘቡ በጣም ትንሽ ነው ከምታስቡት በታች። ነገር ግን ደስ የሚለው ነገር አሁን በሾርት ቪዲዮ 40 ሚሊዮን ቪው ለማግኘት ከሎንግ አንፃር ስናነጻጽረው ቀላል ነው፣ ትንሽ ይቀላል። 40 ሚሊዮን ቪው ለማግኘት ገንዘብ አሁን ለምን እንደወረደ ላሳያችሁ። ለምሳሌ የሾርት ቪዲዮ አርፒኤም ሚኒመሙ ከ0.01 እስከ 0.05 ፐር 1000 ቪው ነው ሚኒመሙ ማለት ነው። አቨሬጁ ደግሞ ከ0.04 እስከ 0.3 ፐር 1000 ቪው፣ ከፍተኛው ደግሞ ከ0.5 እስከ $1.5 ሊደርስ ይችላል ማለት ነው። የዚህኛውን አርፒኤም ስናየው እዚህ ጋር ተመልሰን እዚህ ጋር እንደምታዩት የመጨረሻው ማለት ነው ዝቅተኛው 0.01 አርፒኤሙ ማለት ነው። የዚህኛው አርፒኤም በጣም ዝቅተኛ የሆነበት ምክንያት ደግሞ ምንድነው? አንደኛ የቪዲዮ አይነት ነው፣ ሁለተኛ ደግሞ ሎኬሽኑ ነው የሚታይላችሁ ሎኬሽን ማለት ነው። ለምሳሌ እዚህኛውን ኦዲየንስ ላይ ገብቼ ባሳያችሁ እዚህ ጋር እንደምታዩት አብዛኛው ቪው ከኢንዲያ ነው። ስለዚህ ኢንዲያ ደግሞ ታውቃላችሁ አርፒኤማቸው በጣም ለው ነው። እዚህ ጋር እንደምታዩት ኢንዲያ፣ ኢንዶኔዥያ፣ ባንግላዴሽ እያለ ይቀጥላል። ስለዚህ ዋና የቀነሰበት ሪዝን ይሄኛው ነው። ለምሳሌ እዚህ ጋር በኢንዲያው ፋንታ ዩናይትድ ኪንግደም ቢሆን በጣም ብዙ ገንዘብ ይሰራ ነበር ማለት ነው። ሁለተኛው ደግሞ በጣም ብዙ ቪው ያገኘው ይሄኛው ነው። 8.3 ሚሊዮን ቪው አለው። እዚህ ጋር እንደምታዩት 7000 ሰብስክራይበር ማግኘት ይችላል።
የሰራው ገንዘብ ደግሞ እዚህ ጋር እንደምታዩት $105። ይሄኛው በጣም ትንሽ ነው፣ ግን ከዛኛው ጋር ስናነጻጽረው የሚሻል ይመስላል የተወሰነ። አርፒኤሙን ለማየት ደግሞ እዚህ ጋር ሪቪው ላይ ስንገባ አርፒኤሙ እዚህ ጋር እንደምታዩት 0.02 ከዛኛው ይሄ ይሻላል። አንድ ቪዲዮ ልጨምርላችሁና ለምሳሌ ይሄኛው ደግሞ 4.3 ሚሊዮን ቪው አለው፣ 3000 ሰብስክራይበር አለው። የሰራው ገንዘብ ደግሞ እዚህ ጋር እንደምታዩት $66 ብቻ ነው የሰራው ማለት ነው። ስለዚህ የዚህኛውን አርፒኤም ደግሞ ስናየው እዚህ ጋር 0.02 ይላል። ለምሳሌ እዚህ ጋር ደግሞ ሙሉ ቻናሉ የሰራውን ገንዘብ ላሳያችሁ። ይሄ ቻናል ሞኔታይዝ ከሆነ ጀምሮ እዚህ ጋር እንደምታዩት 71 ሚሊዮን ቪው አለው። የሰራው ገንዘብ እዚህ ጋር እንደምታዩት $695 ብቻ ነው ማለት ነው። ስለዚህ ሎንግ ቪዲዮ ላይ ትኩረት ብታረጉ በአንድ ሎንግ ቪዲዮ ብቻ ይሄኛውን ገንዘብ ማግኘት ይችላልላችሁ፣ በአንድ ሎንግ ቪዲዮ ብቻ ማለት ነው። ሁለተኛው ቻናል ደግሞ በብዛት ሎንግ ቪዲዮዎችን ፖስት ማድረግበት፣ ሾርት ቪዲዮም አለው ግን በብዛት ሎንግ ቪዲዮን ፖስት ማድረግበት። ከዚህ እዚህኛው ቻናል ላይ ደግሞ ሎንግ ቪዲዮዎች ምን ያክል እንደሚሰሩ ላሳያችሁ። እዚህ ጋር እንደምታዩት 26000 ቪው አለው። ዋች አወሩ ደግሞ እዚህ ጋር እንደምታዩት 300 ዋች አወር አለው። የሰራው ገንዘብ ደግሞ $36 ማለት ነው። ለምሳሌ እዚህኛውን አርፒኤም ብናየው እዚህ ጋር እንደምታዩት አርፒኤሙ 1.3 ነው። አርፒኤም 1.3 በጣም አሪፍ ነው። ከሾርት ቪዲዮ ጋር ስናነጻጽረው ይሄኛው $36 ለመስራት በሾርት ቪዲዮ ቢሆን በጣም ብዙ ቪው አስፈልገን ነበር ማለት ነው። ስለዚህ በ26000 ቪው $36 በጣም አሪፍ ነው። እንደውም ይሄ ቪዲዮ በጣም አጭር ስለሆነ ነው 2 ደቂቃ ስለሆነ ነው እንጂ ረዘም ቢል ብዙ ማስታወቂያ ስለሚገባበት አሪፍ ገንዘብ መስራት ይችላል። ኦዲየንሱን ደግሞ እዚህ ጋር እንደምታዩት ኢንዲያ አለ፣ ከዛ ሁለተኛ ላይ ዩናይትድ ስቴትስ አለ፣ ሶስተኛ ላይ ደግሞ ዩናይትድ ኪንግደም አለ። ስለዚህ ይሄኛው 12% ዩናይትድ ስቴትስ ማለት በጣም አሪፍ ነው። ሌላ ቪዲዮ ደግሞ እዚህ ጋር እንደምታዩት 3000 ቪው ብቻ ነው ያለው፣ 144 ዋች አወር አለው። የሰራው ገንዘብ ደግሞ እዚህ ጋር እንደምታዩት $9 ማለት ነው። ይሄኛው አሁን አሪፍ ገንዘብ ሰርቷል ማለት ይቻላል። አማርኛ ቪዲዮ ፖስት አድርጌበት ነበረ ቼክ ለማድረግ። ለምሳሌ ይሄኛው አሁን አማርኛ ቪዲዮ ነው፣ 8 ደቂቃ ቪዲዮ ነው። እዚህ ጋር እንደምታዩት $9 መስራት ይችላል ማለት ነው። ስለዚህ ይሄኛው አሪፍ ነው። አርፒኤሙን እዚህ ጋር ስናየው 2.7 አርፒኤም ፐር 1000 ቪው ማለት ነው። በ1000 ቪው $2.7 መስራት ይችላል ማለት ነው። በአማርኛ ቪዲዮ እንደዚህ አርፒኤም ካለ በጣም አሪፍ ነው ማለት ነው። እንደነገርኳችሁ የቪዲዮአችሁ ርዝመት ይወስነዋል አርፒኤማችሁን። እዚህ ጋር ኦዲየንስ ላይ ገብተን ብናየው ለምሳሌ እዚህ ጋር እንደምታዩት ቪው 36% ከኢትዮጵያ ነው ማለት ነው። ሌላ የአማርኛ ቪዲዮ ደግሞ ላሳያችሁ። አማርኛ ቪዲዮ ነው፣ ስለ ዩቲዩብ ነው። ስለዚህ አሁን እዚህ ጋር ሪቪው ላይ ገብቼ ባሳያችሁ 26 ቪው ብቻ ነው ያለው። እዚህ ጋር የሰራው ገንዘብ ደግሞ 0.1 ነው። እዚህ ጋር ሪቪው ላይ ገብቼ ባሳያችሁ አርፒኤም እዚህ ጋር እንደምታዩት $5። ይሄ በጣም ሃይ ነው። ይሄ ቪዲዮ አሁን በጣም ብዙ ቪው ሲኖረው በጣም ብዙ ገንዘብ ይሰራል ማለት ነው። ለምሳሌ 20000 ቪው ቢኖረው ወደ $100 አካባቢ ይሰራል ማለት ነው። ሌላ የእንግሊዝኛ ቪዲዮ ደግሞ ራሳችሁ እዚህ ጋር ለምሳሌ ኦልሞስት የ6 ደቂቃ ቪዲዮ ነው፣ ስለ ክሪፕቶ ነው፣ በኤአይ ነው የሰራሁት። እዚህ ጋር እንደምታዩት ቪው የለውም፣ ግን እዚህ ጋር አርፒኤሙን ባሳያችሁ እዚህ ጋር አርፒኤሙ $4 ነው። ስለዚህ ይሄኛው በጣም ቤስት ነው ማለት ነው። በ79 ቪው ብቻ $0.3 ሰርቷል ማለት ነው። ስለዚህ ይሄ በደንብ ሲታይ አሪፍ ገንዘብ የመስራት ቻንስ አለው ማለት ነው። ይሄኛው ቪዲዮ ደግሞ እዚህ ጋር እንደምታዩት 6000 ቪው አለው። የሰራው ገንዘብ ደግሞ እዚህ ጋር እንደምታዩት $9። ይሄኛው በጣም አሪፍ ነው። አርፒኤሙን እዚህ ጋር እንደምታዩት $1.5። ስለዚህ ቤስት ነው ማለት ነው። ከሾርት ጋር ስናነጻጽረው ጭራሽ ነው የማይገናኘው። ስለዚህ ይሄ ቻናል በአጠቃላይ ሞኔታይዝድ ከሆነ ጀምሮ እዚህ ጋር ላይፍ ታይም ላርገውና ምን ያክል ገንዘብ እንደሰራ ላሳያችሁ። እዚህ ጋር እንደምታዩት 71 ሚሊዮን ቪው አለው። እንደነገርኳችሁ ሎንግ ቪዲዮ ብቻ አይደለም ሾርት ቪዲዮም ስላለበት ቪው በጣም ሃይ ነው። 381000 ዋች አወር አለው። የሰራው ገንዘብ ደግሞ $1016። ከቪው አንፃር በጣም ትንሽ ነው፣ ነገር ግን በደንብ እየሰራውበት ስላልሆነ ነው እንጂ አሪፍ ገንዘብ መስራት ይችላል በዚህኛው ሎንግ ቪዲዮዎችን ፖስት በማድረግ ማለት ነው። ሶስተኛው ቻናል ላይ ስንሄድ ደግሞ እዚህኛው ላይም ቅልቅል ነው፣ ሾርትና ሎንግ ቪዲዮ አለው። መጀመሪያ የሾርቱን ላሳያችሁና ከዛ የሎንግ ቪዲዮን አሳያችኋለሁ። ለምሳሌ ከሾርት ቪዲዮ በጣም ብዙ ቪው ያገኘውን እኔና ለምሳሌ ከሾርት ቪዲዮ በጣም ብዙ ቪው ያገኘው ይሄኛው ቪዲዮ ነው። እዚህ ጋር እንደምታዩት 186 ሚሊዮን ቪው አለው። እዚህ ጋር እንደምታዩት ስቲል ቪዲዮ እየሄደ ነው ያለው፣ አሪፍ ቪው እያገኘ ነው እስካሁን ድረስ ማለት ነው። እዚህ ጋር እንደምታዩት ይሄኛው ቪዲዮ ብቻ 225000 ሰብስክራይበር ማምጣት ይችላል። የሰራው ገንዘብ ደግሞ $3377። ከቪው አንፃር በጣም ትንሽ ነው፣ በጣም ማለት ነው። ይሄኛው በሎንግ ቪዲዮ ቢሆን የሀገር ገንዘብ ነበር የሚሰራው። ቪዲዮ የ20 ሰከንድ ቪዲዮ ነው። እዚህ ጋር ሪቪው ላይ ገብቼ አርፒኤሙን ማሳያችሁ እዚህ ጋር እንደምታዩት 0.02 በጣም ትንሽ ነው። ቅድም እንደነገርኳችሁ አርፒኤሙ በሚታይላችሁ ሎኬሽን እና በቪዲዮአችሁ አይነት ይለያያል ብያችኋለሁ። ይሄኛውም እንደዚህ እንዲወርድ ያደረገው የቪዲዮ አይነት ነው ማለት ነው። እዚህ ጋር እንደምታዩት ሎኬሽን ኢንዲያ፣ ኢንዶኔዥያ፣ ባንግላዴሽ ያለ ይቀጥላል። ስለዚህ በጣም አዛ ነው። በጣም ሎ አርፒኤም ያላቸው ሀገሮች ላይ ነው የሚታየው። ለዛም ነው 0.02 ብቻ የሆነው። ሌላ አንድ ሾርት ቪዲዮ ልጨምርላችሁና ከዛ ሎንግ ቪዲዮዎችን አሳያችኋለሁ። እዚህ ጋር እንደምታዩት 15 ሚሊዮን ቪው አለው። ይሄ ቪዲዮ ብቻ 19000 ሰብስክራይብ ማምጣት ችሏል። የሰራው ገንዘብ ደግሞ እዚህ ጋር እንደምታዩት $244። ይሄኛው በጣም ትንሽ ነው። አርፒኤሙ እዚህ ጋር እንደምታዩት 0.02 አርፒኤሙ ማለት ነው። ተመሳሳይ ነው ከቅድሙ ጋር። እዚህ ጋር እንደምታዩት 13 ሚሊዮን ቪው $188 ብቻ።
አርፒኤም እንደቀድሞ 0.02 ስለዚህ በጣም አዛ ነው። ከቪው አንፃር በጣም አዛ ነው ሾርት ቪዲዮ። ይሄኛው ደግሞ የ2 ደቂቃ ቪዲዮ ነው። እዚህ ጋር እንደምታዩት 685000 ቪው አለው። 13000 ዋች አወር አለው። እዚህ ጋር እንደምታዩት የሰራው ገንዘብ ደግሞ $271 ሰርቷል ማለት ነው። ስለዚህ ከሾርቱ አንፃር ስናነጻጽረው አሪፍ ነው። ይሄ ደቂቃው አጭር ስለሆነች እዚህ ጋር እንደምታዩት 0.4 ነው አርፒኤም። ይሄኛው ቪዲዮ ደግሞ 8 ደቂቃ ቪዲዮ ነው። 52000 ቪው አለው። 371 ዋች አወር አለው። እዚህ ጋር እንደምታዩት $70 ሰርቷል ማለት ነው። አርፒኤሙን ስናይ ደግሞ 1.34 ከሾርት ቪዲዮ አንፃር በጣም አሪፍ ነው ማለት ነው። በሾርት ቪዲዮ ቢሆን $70 ለመስራት በጣም ብዙ ሚሊዮን ቪው ያስፈልገናል ማለት ነው። ስለዚህ ሎንግ ቪዲዮ ላይ ትኩረት ብታረጉ አሪፍ ነው። ለምሳሌ ይሄኛው ቪዲዮ 10 ደቂቃ ነው። በቅርብ ነው ፖስት ያደረኩት። 240 ቪው ብቻ ነው ያለው። $0.8 ሰጥቷል። እዚህ ጋር አርፒኤም ብታዩት $3.4። ስለዚህ ይሄ ቪው ሲኖረው በደንብ ይሰራል ማለት ነው። ይሄኛው ደግሞ የ13 ደቂቃ ቪዲዮ ነው። 53000 ቪው አለው። እዚህ ጋር እንደምታዩት 1.2 ዋች አወር አለው። 187 ሰብስክራይበር አምጥቷል። $45 ሰጥቷል ማለት ነው። አርፒኤም ደግሞ እዚህ ጋር እንደምታዩት 0.8። ይሄኛው ደግሞ የ17 ደቂቃ ቪዲዮ ነው። 12000 ቪው አለው። የሰራው ገንዘብ ደግሞ $11። ይሄኛው አሪፍ ነው፣ ይሻላል። ኦልሞስት $1 ነው አርፒኤም። ይሄኛው ደግሞ 8 ደቂቃ ቪዲዮ ነው። 126000 ቪው አለው። የሰራው ገንዘብ ደግሞ እዚህ ጋር እንደምታዩት $98። ይሄኛውም ትንሽ ዝቅ ያለ ነው። 0.7 ነው አርፒኤም። ስለዚህ ጠቅለል ስናረገው ከሾርት ቪዲዮ ሎንግ ቪዲዮ ይሻላል ማለት ነው። ላይፍ ታይም ደግሞ ምን ያክል ሰርቷል የሚለውን ላሳያችሁ። እዚህ ጋር ላይፍ ታይም ላርገውና ይሄ ቻናል እዚህ ጋር እንደምታዩት 437 ሚሊዮን ቪው አለው። 2.7 ሚሊዮን ዋች አወር አለው። ከዚህ ሁሉ ቪው አሁን ቅድም እንደነገርኳችሁ ይሄ ሁሉ ቪው ወደ ገንዘብ ይቀየራል ማለት ሳይሆን ከዚህ ሁሉ ቪው ውስጥ ገንዘብ የማይሰራ ቪው አለ ማለት ነው። ቅድም እንደነገርኳችሁ የሎንግ ቪዲዮና የሾርት ቪዲዮ አንድ ላይ ሆኖ ነው እዚህ ጋር የምታዩት ቪው። ስለዚህ ይሄ ቻናል እስከዛሬ $7551 ሰርቷል ማለት ነው። ስለዚህ ሎንግ ቪዲዮና ሾርት ቪዲዮ ስናነጻጽረው ከቪውና ከሰብስክራይበር አንፃር ሾርት ቪዲዮ በጣም ብዙ ሰብስክራይበርና ቪው ማግኘት ይችላልላችሁ በሾርት ቪዲዮ ማለት ነው። በተጨማሪም ደግሞ የፈለጋችሁትን ኦዲየንስ ማግኘት ይችላልላችሁ። የሆነ ሀገር ታርጌት አድርጋችሁ በዛ ቋንቋ ሾርት ቪዲዮ ብትሰሩ በቀላሉ ኦዲየንስ ማግኘት ይችላልላችሁ ማለት ነው። በተቃራኒው ደግሞ ሎንግ ቪዲዮ በጣም ያለፋል ቪው ለማግኘት። ከሾርት ቪዲዮ አንፃር በጣም ያለፋል ቪው ለማግኘት ማለት ነው። ከሚሰራው ገንዘብ አንፃር ስናየው ደግሞ ሎንግ ቪዲዮ በጣም የተሻለ ነው። ምክንያቱም ሎንግ ቪዲዮ ላይ በየመሃሉ አድ ስላለው በተለይ ከ8 ደቂቃ በላይ ከሆነ ቪዲዮአችሁ በመሃል አድ ስለሚኖረው በጣም ብዙ ገንዘብ መስራት ትችላላችሁ። ወደ ሾርት ቪዲዮ ስንመጣ ደግሞ የቪዲዮ መሃል ላይ ምንም አይነት አድ ስለሌለ ስለዚህ እንደ ሎንግ ቪዲዮ ገንዘብ አይሰራላችሁ ማለት ነው። ነገር ግን ሾርት ቪዲዮ አንድ የሚጠቅመው ነገር ምንድነው? በቀላሉ ቫይራል መሄድ ስለሚችሉ በቀላሉ ብራንድ ዲል ታገኙ ይችላልላችሁ። በተጨማሪም ደግሞ በቀላሉ ደግሞ ሜምበርሺፕ ላይ በጣም ብዙ ሜምበር ለማግኘት ይረዳችኋል ማለት ነው፣ በጣም ቫይራል ስለሚሄድ። ስለዚህ ዛሬ ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ ደግሞ ይሄኛው ቻናል ምን ያክል ገንዘብ እንደሰራ አሳያችኋለሁ ማለት ነው።